በትምህርት ቤት ቆይታችሁ አዳዲስ ስሜቶች መፈጠራቸው አይቀርም። ነገር ግን ለአንድ ሰው ለየት ያለ የፍቅር ስሜት ሊኖራችሁ ይችላል። ይሄ ተፈጥሯዊ ስሜት ነው። ነገር ግን ያንን የፍቅር ስሜት ወይም የፍቅር ግንኙነት በጥንቃቄ ካልተያዘ የነገ ህይወታችሁን ሊያጨልም ይችላል። በዛሬ ቪዲዮ ላይ የትምህርት ቤት የፍቅር ግንኙነት ከመጀመራችሁ በፊት ማወቅ ያለባችሁን 10 ወሳኝ ነጥቦችን በዚህ ቪዲዮ ላይ ወደ እናንተ አደርስላችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ትምህርት ቤት ውስጥ የፍቅር ግንኙነት ውስጥ የሆናችሁ እንዲሁም ደግሞ ትምህርት ቤት ውስጥ ፍቅር መጀመር ለምታስቡ ተማሪዎች የመጀመሪያው ነጥብ ምንድነው? ትምህርት የመጀመሪያው ምርጫችሁ ይሁን። ይሄ ማለት ምንድነው? ትምህርት ቤት የገባችሁበት ዓላማ መማር እስከሆነ ድረስ የትምህርት ሰዓታችሁ በላይ የፍቅር ግንኙነታችሁ ሰዓት እየወሰደባችሁ ከሆነ ይሄ የፍቅር ግንኙነት ጤናማ አይደለም ወይ ደግሞ መስመሩ ስቷል ማለት ነው። ስለዚህ ማድረግ ያለባችሁ መጀመሪያ ትምህርቱን ከዛ በኋላ ግንኙነቱን ማስቀጠል ነው። እሺ፣ ሁለተኛው ሐሳብ ደግሞ ምንድነው? ፍቅርንና ስሜትን ለዩ። እንግዲህ ወጣቶች ስንሆን ተማሪዎች ስንሆን የተለያዩ ስሜቶች ይሰሙናል። እነዛ ስሜቶች አላፊዎች ናቸው። ስለዚህ የመጀመሪያ መስህብ በአንድ ተማሪ መጀመሪያ ስንሳብ ፍቅር ላይሆን ይችላል። ስለዚህ በስሜት ብቻ ተነሳስታችሁ ትላልቅ ውሳኔዎችን በጭራሽ እንዳትወስኑ። ሶስተኛው ነጥብ ደግሞ ምንድነው? ለራሳችሁ አትለወጡ። ይሄ ማለት ምንድነው? የራሳችሁ ስሜት አላችሁ፣ የራሳችሁ ፍላጎት አላችሁ፣ እናንተ የምታምኑበት መንገድ አለ። ስለዚህ ለዛ አብሯችሁ ላለው የፍቅር ጓደኛችሁ እነሱን ለማስደሰት ብላችሁ ራሳችሁ ላይ አትለወጡ። ያላመናችሁበትን ነገር አታድርጉ። የማይመስላችሁን ነገር በጭራሽ አታድርጉ። ለነዛ ሰው ለማስደሰት ብላችሁ እናንተ ጊዜውን ያልጠበቀ የማታምኑበትን ነገር በጭራሽ ማድረግ አቁሙ። አራተኛ ሐሳብ ላይ ደርሰናል ማለት ነው። አራተኛው ሐሳብ ደግሞ ለጓደኝነታችሁ ለግንኙነታችሁ ድንበር አበጁለት። ገብቷችኋል? ድንበር አበጁለት። አይሆንም ኖ ማለት አለባችሁ። አካላችሁን ሊሆን ይችላል፣ ማህበራዊ ሊሆን ይችላል፣ ሞራላዊ ሊሆን ይችላል። እነዚህን አይነት ነገሮች የማይመጥን ነገር እንድታደርጉ በምትገፋፉበት ጊዜ ኖ አይሆንም ማለት መቻል አለባችሁ። ለግንኙነታችሁ ትልቅ የሆነ ድንበር አበጁለት። እሺ፣ አምስተኛ ሐሳብ ላይ ደርሰናል። አምስተኛው ሐሳብ ደግሞ ምንድነው? ከጓደኞቻችሁ አትራቁ። ይሄ ማለት ምንድነው? አንዳንዴ ትምህርት ቤት ውስጥ የፍቅር ግንኙነት በምትጀምሩበት ጊዜ ወንድም ከሆነ ከወንድ ጓደኞቹ ይርቃል፣ ሴትም ከሆነ ከሴት ጓደኞቿ ጋር ትርቅና በቃ ሙሉ ጊዜዋን ለአንድ ሰው መስጠት ይመጣል። ይሄ ግን ፍጹም ጤናማ አይደለም። ስለዚህ ሚዛናዊ በሆነ መንገድ ለማህበራዊ ህይወታችሁ፣ ለትምህርት ቤት ጓደኞቻችሁ፣ ለቤተሰቦቻችሁ ጊዜ ስጡ። ሙሉ ጊዜያችሁን ለአንድ ሰው ብቻ አትስጡ። እሺ፣ እንግዲህ ስድስተኛው ላይ ደርሰናል። ስድስተኛው ደግሞ እጅግ በጣም ወሳኝ የሆነ ነገር ነው የምነግራችሁ። እሱ ምንድነው ካላችሁኝ፣ ሚስጥር አያያዝ። እንግዲህ ትምህርት ቤት ውስጥ የፍቅር ግንኙነት በምንጀምርበት ጊዜ ፍቅረኛ እንደሆናችሁ ትታወቃላችሁ። ነገር ግን ስለምትውሉት ውሎ ስለ ሁለታችሁ ግንኙነት ወንዱም ሂዶ ለሌላ ወንድ ጓደኛው፣ ሴቷም ሂዳ ለሴት ጓደኞቿ በፍጹም ማውራት የለባችሁም። የትምህርት ቤት ወሬ ትምህርት ቤት እስከመቀየር ሊያደርሳችሁ ይችላል። የትምህርት ቤት ወሬ ትምህርት እስክታቋርጡ ድረስ ሊያደርሳችሁ ይችላል። ይሄ የሚሆነው ደግሞ ምናልባት የፍቅር ግንኙነታችሁ ከተጣላችሁ ከቆመ በተማሪዎች በሙሉ ማፌዣ ስላደረጋችሁት ነገር ወሬ እየተዛባ እየተናፈሰ ትምህርታችሁን እንዳትማሩ ትኩረት እንዳትሰጡ እጅግ በጣም መሰናክልና ፈተና ስለሚሆን የፍቅር ግንኙነታችሁን እጅግ በጣም ሴኪውርድ በሆነ መንገድ ሚስጥር ጠባቂዎች መሆን መቻል አለባችሁ። ይሄ ስድስተኛው ነጥብ ነው። እሺ፣ ሰባተኛው ላይ ደርሰናል። ሰባተኛው ደግሞ ምንድነው? ውጤታችሁን ተቆጣጠሩ። እንግዲህ የፍቅር ጥራት መለኪያ ውጤት ነው፣ የትምህርት ቤት ውጤታችሁ ነው። ስለዚህ አብራችሁ የፍቅር ጓደኛችሁ ጋር አብራችሁ በምታጠኑበት ጊዜ ውጤታችሁ ወይ ደግሞ ደረጃችሁ የምታመጡት የሴሚስተር ደረጃ እየተሻሻለ ከሄደ ጥሩ ግንኙነት ላይ ናችሁ ማለት ነው። ካልሆነ ግን አብራችሁ የፍቅር ግንኙነት ጀምራችሁ ከጊዜ ወደ ጊዜ ውጤታችሁ እያሽቆለቆለ እየቀነሰ ከሄደ ጤናማ ግንኙነት አይደለም ማለት ነው። ወይ ቀጥታ ማቆም መቻል አለባችሁ፣ ካልሆነ መመካከር ይኖርባችኋል። ስለዚህ ውጤታችሁን ተቆጣጠሩ። እሺ፣ ስምንተኛ ላይ ደርሰናል። ስምንተኛው ሐሳብ ደግሞ የቤተሰብ ምክር። እንግዲህ ወላጆች ቤተሰቦች ልጆቻቸውን አስተምረው
ለቁም ነገር ማድረስ ትልቅ የሆነ ተስፋ አላቸው። ስለዚህ የቤተሰቦቻችሁን ድካም፣ ልፋት የሚያጎድፍ ማንኛውንም አይነት ነገር ውስጥ እንዳትሳተፉ፣ እንዳትገቡ። ምክንያቱም ቤተሰቦች ብዙ ነገር ለኛ ሲሉ መስዋዕትነት ይከፍላሉ። እንድትማሩ ስትሉ በጣም ብዙ የራሳቸውን ህይወት ትተው እናንተ ላይ ነው ጊዜያቸውንም ጉልበታቸውንም የሚያጠፉት። ስለዚህ የቤተሰብን ተስፋ የሚያጎድፍ ማንኛውም ነገር ላይ እንዳትሳተፉ። እሺ 9ኛው ላይ ደርሰናል። ይሄንንም በትኩረት ብታዩት እጅግ በጣም ደስ ይለኛል። እሱ ምንድነው? መጨረሻችሁን አስቡ። ቆም ብላችሁ ሴትም ከሆንሽ ወንድም ከሆንክ የትኛውም የትምህርት ደረጃ ላይ ሁን መጨረሻችሁን አስቡ። እንግዲህ እንደሚታወቀው አብዛኛው የትምህርት ቤት ፍቅር እስከ ትዳር አይደርስም። ይሄ ግልጽ ነው። ሁላችሁም ምንም የትምህርት ቤት ፍቅረኞች ሊኖሩ ይችላሉ፣ ግን እስከ ትዳር አልደረሰም። ከሺህ አንዱ ነው። በቃ በጣም ጥቂት የሆኑት ብቻ ነው እስከ ትዳር የሚደርሱት። ስለዚህ ለጊዜያዊ ለሚጠፋ የፍቅር ስሜት ብላችሁ ቋሚ የሆነ የትምህርት ውጤታችሁን ደግማችሁ የማታገኙትን የትምህርት ቤት ውጤታችሁን እንዳታበላሹ ተጠንቀቁ። ስለዚህ መጨረሻችሁንም ቆም ብላችሁ ማሰብ ይኖርባችኋል። እሺ የመጨረሻውና 10ኛው ምንድነው? ራሳችሁን ውደዱ። እዚህ ጋር ልብ በሉ። ክብር ከምንም ነገር በላይ ይበልጣል። ስለዚህ ክብራችሁን ዝቅ ከሚያደርጋችሁ ከማይመጥናችሁ ግንኙነት ውስጥ ለደቂቃም ቢሆን ለሰዓታትም ቢሆን አብራችሁ አትቆዩ። አንድ ተማሪ ወይ ደግሞ አንድ ሰው ራሱን ሲያከብር አብሮት ያለውም ጓደኛው ያከብረዋል። ራሱን ሲንቅ አብሮት ያለውም ሰው ይንቀዋል። ስለዚህ ክብር ከምንም ነገር ጋር ስለማይወዳደር መጀመሪያ ራስን መውደድና ራስን ማክበር እንዳለባችሁ ጠንቅቃችሁ እወቁ። እሺ እንግዲህ በዛሬው ቪዲዮ ላይ ትምህርት ቤት ውስጥ ሆናችሁ የፍቅር ግንኙነት ውስጥ ከሆናችሁ አሊያም ለመሆን ካሰባችሁ ማወቅ ያለባችሁን ወሳኝና ጠቃሚ የፍቅር ግንኙነት ህጎች ወይ ደግሞ መርህ አድርጋችሁ መከተል ያለባችሁን ነገሮች ራሳችሁንም ቤተሰባችሁንም ውጤታችሁንም የሚጠቅሙ ነገሮች ነው ዛሬ ወደ እናንተ ይዤላችሁ የቀረብኩት። እስቲ እናንተ ደግሞ የገጠማችሁ የፍቅር ሁኔታ ወይ ደግሞ እንደዚህም ቢደረግ ከእንደዚህ አይነት ስህተት ተማሪዎች መቆጠብ ይችላሉ የምትሉትን አስተማሪ ሐሳብ ካለ ኮሜንት ላይ አሳውቁኝ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እስከዚህ ሰዓት ድረስ ደግሞ አብራችሁኝ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ።